ሰላም ሰላም የተወደዳችሁና የተከበራችሁ ውድ የቻናሌ ፋሚሊዎች እንዴት ናችሁ? እንዴት ከረማችሁ? ደህና ናችሁ ወይ? አላችሁ ወይ? እኔ ደህና እግዚአብሔር ይመስገን። እንግዲህ በጉጉት ስንጠብቀው የነበረው ነገር ሌይላ ኑርሰቦ ሀገሯ ገብታለች ማለት ነው ኢትዮጵያ። በጣም ደስ ብሎናል። ለመላው ኢትዮጵያ በሙሉ እንኳን ደስ አላችሁ። በመጀመሪያ እንኳን ደስ አለሽ ሌይላ ኑርሰቦ እና ለቤተሰቦችሽም በዛ ልክ እንኳን ደስ አላችሁ። እንግዲህ ብዙ ጊዜ በጉጉት ስንጠብቀው የነበረው ነገር ነው ማለት ነው። እንግዲህ ቤተሰቦቿ በብዙ ድካም፣ በብዙ ስቃይ፣ በብዙ ነገር በቃ ተወርቶ የማያልቅ ነገር ማለት ነው እና ለብዙ አመታት ሲጨነቁ ሲጠበቡ እሷን በዛ ልክ እንግዲህ ጭንቀቱ ደግሞ ሀዘኑ ወደ ደስታ ተቀይሯል ማለት ነው። በጣም ደስ ይላል። እንግዲህ በዚህ አጋጣሚ አንድ ልለው የምፈልገው ነገር ምንድነው? የምር የኢትዮጵያ ሕዝብ ይለያል ነው ምለው፣ ከምንም በላይ ማለት ነው። መተባበር፣ መተጋገዝ ከምንም በላይ ይለያል ነው ምለው። የምሬን ነው እና እንኳን ደስ አለሽ። ያው የሁሉ ጭንቀት፣ የሁሉ መከራ፣ የሁሉ ስቃይ ያሳለፍሽው ደግሞ አሁን ሀገርሽ ገብተሽ ሰላምሽ ብዝት ብሎ ፈጣሪ ካንቺ ጋር ይሁን፣ ሰላምሽ ይብዛ። ስንት ውጣ ውረድ አሳልፈሽ፣ ያው ህይወት እንደዚህ ናት። ሰው ስለሆነን እኛ እንቸኩላለን እንጂ ህይወት እንደዚህ ናት። ውጣ ውረዷ እየበዛ ነውና ሰው ስለሆነን ብቻ ለምንድነው ይሄ ማይሆንልን ያ ምናምን ብለን በጣም ብዙ እንጨነቃለን፣ እንጠበባለን። ያው ሰው እስከሆነን ድረስ ደግሞ መቻል መታገስ ያለ ነው። እንግዲህ አንቺ ላይ የደረሰው ደግሞ አንቺ ላይ የተወሰነው ነገር ደግሞ በጣም ከባድም ነገር ስለሆነ ህዝቡም ቤተሰቦችሽም አንቺንም በጣም አሳስቦ ነበረ። እንግዲህ ያው ዛሬ ደግሞ ደስታ ነው። በጣም ደስ ይላል ከምንም በላይ ማለት ነው። እንግዲህ እንኳን ደስ አላችሁ ለመላው ለቤተሰቦችሽ በሙሉ ለመላው ለኢትዮጵያ ህዝብ በሙሉ እንኳን ደስ አላችሁ ለማለት እፈልጋለሁኝ ማለት ነው። እንኳን ደስ አለሽ። አሁን ደግሞ ቀሪው ጊዜሽ ፈጣሪ በሰላም በፍቅር ምንም ክፉ ሳይነካሽ መልካም ብቻ እያየሽ የምትኖሪበት መልካም ዘመን ይሆናል ማለት ነው። እሱ ካንቺ ጋር ይሁን፣ ፈጣሪ ካንቺ ጋር ይሁን። ምን ይሳነዋል? ያ ሁሉ ስቃይሽ ወደ ደስታ ቀይሯል። ቤተሰቦችሽም በዛ ልክ ያ ሁሉ ስቃያቸው ወደ ደስታ ቀይሯል ማለት ነው። ፈጣሪ ይመስገን እንላለን። እንግዲህ ደስታችን ነው። ቤተሰቦችሽም በዛ ልክ ማለት ነው። ኑሪልን። ፈጣሪ እንኳን በሰላም ለሀገርሽ አበቃሽ ለማለት ነው። እንግዲህ ፈጣሪ ያኑርሽ። ያ ሁሉ ስቃይሽ ደግሞ አሁን በደስታ የምትኖሪ ያርግሽ ለማለት እፈልጋለሁ። እንግዲህ ውድ የቻናሌ ፋሚሊዎች ወዳችኋለሁ፣ አከብራችኋለሁ። ኑሩልኝ።